ሰላም እንዴት ናችሁ? ዛሬ የምናወራው ስለ ዲቪ 2027 ነው። ዲቪ 2027 ከዚህ ቀደም ያልነበሩ አዳዲስ ህጎች የተጨመሩበት እንዲሁም የተወሰኑ የአፕሊኬሽን ሪኳየርመንቶች ተካተውበት መጥቷል ማለት ነው። ገና አልታወቀም፣ ይፋ አልሆነም የአፕሊኬሽን የሚጀመርበት ቀን ማለት ነው። ነገር ግን አስቀድመን ሁላችንም አፕላይ ለማድረግ ደግሞ አዘጋጅተን መጠበቅ ያሉብን ዳታዎች አሉና እነሱ መረጃዎች ለማዘጋጀት ከወዲሁ ቀደም ብዬ ያወቅኩትን ያገኘሁትን ኢንፎርሜሽን ቲፕ ላርጋችሁ ብዬ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናላችን ምንድነው ከዚህ በፊት በዲቪ 2026 እና ከዛ በፊት በነበሩት የዲቪዎች አፕላይ ለማድረግ ምንም አይነት ክፍያ አይጠበቅም። ኦንላይን ላይ ኦፊሻል በሆነው የዲቪ ዌብሳይት ሄዳችሁ አፕላይ ማድረግ ትችሉ ነበረ። በአሁነኛው ግን $1 ክፍያ ግዴታ ሆኗል ማለት ነው። እስካሁንም ይፋ ያልተደረገው ዲቪ 2027 ከሲስተሙ ጋር ያችን $1 ክፍያ ኢንተግሬት ለማድረግ ነው የሚባል ኢንፎርሜሽን አለ። እኛ ሀገር ደግሞ ያንን $1 በኤሌክትሮኒክስ መክፈያ መንገድ ለመክፈል አዳጋች እንደሆነ ይታወቃል። ምክንያቱም ብዙም ፋሚሊያር አይደለንም እኛ ከማስተር ካርድ፣ ቪዛ እና ሌሎችም የኤሌክትሮኒክስ መክፈያ ሜተዶች ጋርና አስቀድመን $1 በኤሌክትሮኒክስ መክፈያ መንገድ ወይ በፔፓል ወይ በማስተር ካርድ ወይ በቪዛ ሬዲ አድርገን መጠበቅ አለብን ማለት ነው። እንዲሁም ሌሎች ዶክመንቶቻችንን ደግሞ ስካን አድርገን ፎቶአችንንም ለዲቪ በሚመጥን መልኩ አዘጋጅተን ለዲቪ ሪኳየርመንት ፊት የሚያደርግ ፎቶ አዘጋጅተን ሬዲዮንን መጠበቅ መቻል አለብን ማለት ነው። ምክንያቱም ሀስሉ ሰፊ ስለሆነ ማለት ከተለመደው ጊዜ የተወሰነ አፕላይ ለማድረግ ጊዜም ሊወስድ ስለሚችል አሰልችም አድካሚም እንዳይሆንብን፣ ሲቀጥል ደግሞ የመረጃ ስህተት ዲስኳሊፋይ ሊያስደርገን ስለሚችል አስቀድመን ሬዲዮንን መጠበቅ መቻል አለብን ማለት ነው። ከዚህ በፊት ባለፈው ዲቪ 2026 ፓስፖርት ናምበራችሁ ይጠየቅ ነበረ። በአሁነኛው ግን አይ ቲንክ ስካን አድርጋችሁ አፕሎድ አድርጉም ሊሉ ይችላሉ። የፓስፖርታችንን ኮፒና ስካን አድርገን ፓስፖርታችንን መጠበቅ መቻል አለብን ማለት ነው። ሌላኛው ሪኳየርመንት ደግሞ ምንድነው? ሚኒመም የሃይ ስኩል ሰርቲፊኬት ሊኖራችሁ ይገባል፣ ወይም የዛ ኢኩቫለንት ከዛ ጋር አቻ የሆነ ዶክመንት ሊኖራችሁ ይገባል ማለት ነው። ልታልፉት ትችላላችሁ፣ ዲግሪ ምናምን ሊኖራችሁ ይችላል። ነገር ግን የሃይ ስኩል ሰርቲፊኬታችሁ ሬዲ መሆን አለበት። እሱን አፕሎድ እንድታደርጉ ትጠየቃላችሁ ማለት ነው በዲቪ 2027። ለዛ ሬዲ ነው የሚለውን ነገር እርግጠኛ እንድትሆኑ ነው። ያው ሌሎቹ ቤዚክ የሆኑት ሪኳየርመንቶች አሉ። ለማስታወስ ያክል የበርዝ ዴት፣ ስም እና ደግሞ የትውልድ አገራችሁ ኢሊጌብል ከሆኑ ካንትሪዎች መሆን አለበት። ዲቪ አፕላይ እንዲያደርጉ የተፈቀደላቸው ካንትሪዎች አሉ። ከነዚህ ካንትሪዎች መካከል ከሆነ የእናንተ ካንትሪ አፕላይ ማድረግ ትችላላችሁ ማለት ነው። ኢቭን የእናንተ ካንትሪ ራሱ ኢሊጌብል ካልሆነ በትዳር አጋራችሁ ሀገር፣ ምናልባት የሌላ ሀገር ዜጋ ከሆነ ማለት ነው የትዳር አጋራችሁ እና ደግሞ የእሱ ሀገር ኢሊጌብል ከሆነ በሱ አፕላይ ማድረግ፣ እናንተ ደግሞ እንደ ስፖስ አፕላይ መደረግ ትችላላችሁ ማለት ነው። ሌላ የእናንተ የአፕላይ የምታደርጉት ሰዎች ባል ወይም ሚስት ልትሆኑ ትችላላችሁ። የእናንተ የኤዱኬሽን ሚኒመም ሪኳየርመንት ነው እንጂ ከሃይ ስኩል እንዲሆን ግዴታ የሆነው የባለቤታችሁ ካልሆነ ግዴታ አይደለም ማለት ነው። እና ደግሞ ይህ ከሌላችሁ የሃይ ስኩል ሚኒመም የሃይ ስኩል ሰርቲፊኬት ከሌላችሁ ሌላ ምን አማራጭ አለ ማለት ነው? 2 ዓመት የስራ ልምድ ሊኖራችሁ ይገባል ማለት ነው። ባለፉት 5 ዓመታት ውስጥ 2 ዓመት የስራ ልምድ ሊኖራችሁ ይገባል። ከ10 ዓመት በፊት ወይም ከ5 ዓመቱ በፊት የነበረ ኤክስፒሪየንስ ከሆነ አይሰራም ማለት ነው። ባለፉት 5 ዓመታት ውስጥ 2 ዓመት ሚኒመም የስራ ልምድ ሊኖራችሁ ይገባል
ይላል የዲቪ 2027 ሪኳየርመንት። ሙሉ ዳታችሁን ሙሉ የእናንተን ኢንፎርሜሽን በትክክለኛ መንገድ ካስገባችሁ በኋላ መጨረሻ ላይ የኮንፈርሜሽን ናምበር ይሰጣችኋል። በሱ ኮንፈርሜሽን ናምበር ነው ሰሌክትድ ነን ወይስ ሰሌክትድ አይደለንም የሚለውን ቼክ ማድረግ የምትችሉ። ስለዚህ ፕሮፐርሊ ያንን የኮንፈርሜሽን ናምበራችሁን መያዝ ይኖርባችኋል ማለት ነው። ምክንያቱም እሱን ከረሳችሁት በኢሜይላችሁ ኮንፈርሜሽን ኮድ ተልኮ ምናምን ትንሽዬ ፕሮሰስ አለችው ማግኘት ትችላላችሁ፣ ግን ኢሜይላችሁን ልትረሱ ትችላላችሁ ምናምን አይታወቅም። ገና ከአመት በኋላ ነው ውጤቱ ይፋ ሊሆን የሚችለውና ኮንፈርሜሽን ናምበራችሁን ፕሮፐርሊ መያዝ ይጠበቅባችኋል ማለት ነው። እንዴት አፕላይ ማድረግ እንደምትችሉ ምናልባት የአፕሊኬሽን ቀኑ አናውንስ ሲደረግ ቪዲዮ ልሰራላችሁ እችላለሁ። ነገር ግን እኔ እዚህ ጋር የምሰራው የሪአክሽን ቪዲዮ ነው። የሪአክሽን ቪዲዮ የሚመቻችሁ ከሆነ እንዲሁም ደግሞ የተለየ ነገር ኤክስፒሪየንስ በማደርግበት ሰዓት ቭሎግ አደርግላችኋለሁ። እሱም የሚመቻችሁ ከሆነ ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ ማለት ነው። ሰብስክራይብ ስለምታደርጉ ላይክ ስለምታደርጉ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቻው።